ስለ አረቦች ስናወራ ኡሱላቸውን እንጀምራለን። ከየት ነው የሚነሱት? የዘር ሐረጋቸው የሚጀምረው ከየት ነው ስንል የታሪክ ጸሐፊያን የአረቦችን የዘር ሁኔታ በሶስት ይከፍሉታል። አንደኛው አልዓረቡል ባኢዳ ጥንት የነበሩ ግን የጠፉ የአረብ ዘሮች አሉ። ሁለተኛው አልዓረቡል ዓሪባ የሚሏቸው አሉ። ያዕሪብ የሚባል ሰው ጋር ያዕሩብ ብኑ የሽጁብ ከሚባል ጎሳ የመጡትን አረቦች እንደዛ ይሏቸዋል። ሶስተኛው አልዓረብ አልዓድናንያ ከአድናን ዘር የተያዙ አረቦች ወይም አልዓረብ አልሙስተዕረባ በመባልም ይታወቃሉ። የሌላ ዘር ማለት ከአረቦች ውጭ የሆነ ተቀላቅለው አንድ ላይ ከጁርሁም ጎሳ ጋር ነቢዩላህ እስማዒል ዓለይሂ ሰላም የተወለዱበት ዝርያ ማለት ነው። ማለት ነቢዩላህ ኢብራሂም እስማዒል ዓለይሂ ሰላም የተጋቡበትና የልጅ ልጅ ያፈሩበት አልዓረብ አልሙስተዕረባ የሚባለው አለ። የጠፉ አረቦች የሚባሉት ጥንቶቹ እነ ዓድ እነ ተሙድ ቁርአን ላይ የተጠቀሱ አሉ አይደለም? እነሱ ናቸው። እንደዚሁም ሐድረመውት የሚባለው የየመን አካባቢ የነበሩ ጁርሁም የሚባሉትም ጎሳዎች ከዛ ውስጥ የሚመደቡ ናቸው። ጠፍተዋል፣ አሁን የሉም። ሙሉ ለሙሉ ከምድረ ገጽ የሌሉ ዘራቸው የሌሉ ናቸው። የየመን ነገስታትን እንደዚሁም መምለከት መዒን የሚባለው የመዒን ግዛትን የሰበእ ሱረቱ ሰበእ ብለን ቁርአን ላይ የምንቀራው የነሱ አረቦች ደግሞ አልዓረብ አልዓሪባ የሚባሉት ቅድም እንዳልኩት ከያዕሩብ ብኑ የሽጁብ ብኑ ቁሕጣን ዘር የሚሳቡት ናቸው። የዓድናን ዝርያዎች የዓድናን ዘር ተብለው የሚታወቁት ወይም አልዓረብ አልሙስተዕረባ የሚባሉት ነቢዩላህ ኢብራሂም ዓለይሂ ሰላም እስማዒልን ይዘው ወደ መካ ከመጡ በኋላ እስማዒል ካደጉ በኋላ አድገው ሲጋቡ ያገቧቸው አረቦችን ነው። ከአረብ ጎሳ ጋር ነው የተጋቡት። ያ ለብቻው ደግሞ የመጣው የነቢዩ ሰለላሁ ዐለይሂ ወሰለም ዝርያ የሆነው ነው ማለት ነው። ከነቢዩላህ እስማዒል ዘሮች ውስጥ በዋነኝነት የሚጠቀሱት ዓድናን ናቸው። አልዓረብ አልዓድናኒ የተባለውም ለዛ ነው። ከዓድናን በኋላ መዓድ፣ ነዛር፣ ከዛ ከነዛር ቀጥሎ ደግሞ ሙደርና ረቢዓ የሚባሉ ልጆችን ወልደው ወደ ሁለት ጎሳ ደግሞ ተባስቷል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም የሙደር ጎሳ ናቸው ማለት ነው። ከሙደር የሚሳቡ ናቸው። ሙደር፣ ነዛር፣ ማዕድ፣ ዓድናን ብሎ ወደ ነቢዩላህ እስማዒል ዓለይሂ ሰላም ከዛም መጨረሻ ወደ ነቢዩላህ ኢብራሂም ዓለይሂ ሰላም የሚደርስ የዘር ግንድ ነው ያላቸው ማለት ነው። ነቢዩ ሰለላሁ ዓለይሂ ወሰለም ረሱል ዓለይሂ ሰላቱ ወሰላም ከሙደር ጎሳ የመጡ መሆናቸው ቡኻሪ ኩለይብ ብን ዋኢል ባስተላለፉልን ላይ ቡኻሪ ላይ ተመዝግቦ እናገኘዋለን። ዘይነብ ቢንት አቢ ሰለማን ጠየኳቸው ይላሉ ኩለይብ። ምን ብዬ ጠየቅኩ? አረአይቲ አነቢየ ሰለላሁ ዐለይሂ ወሰለም አካነ ሚን ሙደር፣ ከሙደር ነበሩ እንደ ነቢያችን ሰለላሁ ዐለይሂ ወሰለም ብዬ ጠየኳት ዘይነብ ቢንት አቢ ሰለማን። ፈቃለት ፈሚመን ካነ ኢላ ሚን ሙደር፣ ታዲያ ከሙደር ውጭ ነቢዩ ሰለላሁ ዐለይሂ ወሰለም ከየት ይመጣል? ዝርያቸው ከዛ ነው። ሚን በኒ ነድር ኢብን ኪናና፣ ከነድር ብን ኪናና ጎሳ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። ነድር ብን ኪናና ደግሞ ወደ ታች ሲሳብ የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ
በኑ ሃሽም ይባላሉ። የሃሽም ቤተሰቦች ይባላሉ። ለዚህ ነው ረሱላችን ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም በዘገቡት ላይ ምን እናገኛለን? ኢነላህ አስጠፋ ኪናነተ ሚን ወለድ ኢስማዒል። አላሁ ስብሓነሁ ወተዓላ የኪናናን ጎሳ ከእስማዒል ዘር መረጠ። ወስጠፋ ቁረይሸን ሚን ኪናና፣ ከኪናና ደግሞ ውስጥ ካሉት የተለያዩ ጎሳዎች ደግሞ ቁረይሽን መረጠ። ወስጠፋ ሚን ቁረይሽን በኒ ሃሽም፣ ከቁረይሽ ነገዶች ውስጥ ደግሞ በኒ ሃሽምን አላሁ ስብሓነሁ ወተዓላ መረጠ። ወስጠፋኒ ሚን በኒ ሃሽም፣ ከበኒ ሃሽም ውስጥ ደግሞ እኔን መረጠ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የዘር ትስስራቸው ከዓረቦች ዘር ይህንን ነው የሚመስለው ማለት ነው። እንደ ነቢዩ ዐለይሂ ሰላቱ ወሰላም ማንነቱ የሚታወቅ የለም ብለናል አለ ባለፉት ትምህርቶቻችን። የማን ልጅ እስከ እስማዒል ዐለይሂ ሰላም ድረስ ያለው በደንብ ነው የሚታወቀው። በደንብ ክሊር ነው ማለት ነው። ሐያታቸው የማን ልጅ ናቸው፣ በየት በኩል የትኛው ነገድ ላይ የትኛው ጎሳ ላይ የትኛው ዘር ላይ እንዳሉ የነቢ ሰለላሁ ዐለይሂ ወሰለም ማንነት ለሰው ልጅ በሙሉ ግልጽ ነው ማለት ነው። ጀዚረተል ዓረብ የሚባለው አረብ ባህረ ሰላጤ በሚባል የሚታወቀው የዓረቦቹ አጠቃላይ ግዛት ማለት ነው። ያ ኤሪያ ምን አይነት ሐባራዎች ነበሩ፣ ምን አይነት ስልጣኔዎች ነበሩ? ነቢ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት የነበሩ ስልጣኔዎች ምን ነበሩ? የመጀመሪያው የሰበእ ስልጣኔ የሚባለው ነው። የመን ላይ የነበረ ስልጣኔ አለ። ያን ስልጣኔ አላሁ ስብሓነሁ ወተዓላ ቁርአን ላይ ጠቅሶት እናገኘዋለን። ሱረቱ ሰበእ ላይ ለቀድ ካነ ሊሰበኢን ፊ መስከኒህም አያ፣ በጣም ተአምር ነበር እነርሱ የሚኖሩባቸው ምልክቶች የሆኑ ትልልቅ ግንባታዎች እንደነበሯቸው። ጀነታን ዐን የሚንን ወሽማል፣ በቀኝና በግራ ያሉ የአትክልት ቦታዎች ነበሯቸው። ይህ የሰበእ ስልጣኔ የዝናብ ውሃንና እንደዚሁም ወደ መሬት የሚሰርጽን ውሃ ሰብስበው ግድብ ሰርተው ልማት ያለሙ ነበር። ትልልቅ እርሻ ቦታዎች ነበሯቸው፣ ትልልቅ የአትክልት ቦታዎች ነበሯቸው። ያን ስልጣኔ ነው። ግድብም የጀመሩ እነሱ ናቸው። የግድብ ስራ የተጀመረው ውሃን አቁሮ ገድቦ ለተለያየ ጥቅም ማዋል የተጀመረው በእነኚህ ሰዎች ስልጣኔ ነው። በጣም ትልቅ ስልጣኔ ነው ማለት ነው። አባይ ምናምን የምንለው ግድቡ ምኑ እነሱ ቀድመው የሰሩት ነው። ኩሉ ሚን ሪዝቂ ረቢኩም ወሽኩሩ ለሁ በልደቱን ጠይበቱን ወረቡን ገፉር። አላሁ ስብሓነሁ ወተዓላ የዛኔ የነበሩበትን ተድላ በቃ ይገልጸዋል። በጣም ምርጥ ሀገር ነበረቻቸው፣ የለማች ሀገር ነበረቻቸው። በቀኝም በግራም አትክልት ቦታዎች የሚታዩባት እጅግ ያማረች ከተማ ነበረቻቸው ማለት ነው። ነገር ግን ፈአዕረዱ እምቢ አሉ። ከአላህ ስብሓነሁ ወተዓላ ትእዛዝ ራሳቸውን አገለሉ። ፈአርሰልና ዐለይህም ሰይለል ዐሪሚ ወበደልናሁም ቢጀነተይህም ጀነተይኒ ዘዋተይ እኩሊን ኸምጥ ይላል አላህ። ያን ግድባቸውን ጎርፍ ለቀቅንባቸውና አወደም ነው ይላል አላህ ሱብሓነሁ ወተዓላ። ሲክዱ በእኛ ላይ ሲያምፁ መጨረሻ ያን ያማረ ጣፋጭ የሆነ የአትክልት ቦታቸውን ደግሞ ወደ ጎምዛዛ አትክልት ቀየር ነው። እጅግ የሚጎመዘዝ የሆነ አትክልት ቀየርንባቸው ይላል አላህ። ድርቅ የሆነ ሾካማ የሆኑ አትክልቶችን ሞላ ናቸው ይላል። የአላህ ስብሓነሁ ወተዓላ አወደም ነው የሚለው ትልቅ ግንብ እንደነበር ግድብ እንደነበር የሚጠቁም ነው። ስልጣኔ ትልልቅ ስልጣኔዎች ነበሩ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አረቦቹ ግዛት ውስጥ ከነበሩ ስልጣኔዎች ናቸው።